ሰላም እንደምን አላችሁ ውድ የዩቲዩብ ተከታታዮቻችን። በዛሬው ዕለት ስለ ማርክ ጌሂ የተወሰነ ነገሮችን እናነሳለን። የክሪስታል ፓላስ ተከላካይ የነበረውና እንግሊዛዊው የመሃል ተከላካይ ማርክ ጌሂ በ20 ሚሊዮን ፓውንድ ማንቸስተር ሲቲን ተቀላቅሏል። ማንቸስተር ሲቲ እንግዲህ ራሳቸውን በጠንካራ ሁኔታ ላይ ለማስገኘት በዚህ የጥር ዝውውር መስኮት ከፍተኛ እንቅስቃሴና ርብርብን እያደረጉ ይገኛሉ። ከአርሰናል ጋር ያላቸውንም የነጥብ ልዩነት ለማጥበብ ይረዳቸው ዘንድ ይመስላል እነዚህን ወሳኝ ተጫዋቾች እያስፈረሙ ነው። ሴሜኒዮን ከቦርንማውዝ ማስፈረማቸው ይታወሳል። ከ60 ሚሊዮን ፓውንድ በላይ አውጥተው ነበረ ሴሜኒዮን ያስፈረሙት። ከዛ በተጨማሪ ደግሞ አሁን ጌሂን ቡድናቸው ውስጥ ቀላቅለዋል ማለት ነው። በተከላካይ መስመር ያለባቸውን የጉዳትና የመሳሳት ሁኔታን ለማስተካከል ይመስላል ጌሂን ማስፈረም መርጠዋል። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር በሰጡት አስተያየት ማርክ ጌሂ ከሰንደርላንዱ ጨዋታ በፊት ወደ ማንቸስተር ሲቲ እንደሚያመራ ከተናገሩ በኋላ እሳቸውም በውድድር ዘመኑ መጨረሻ ላይ ክሪስታል ፓላስን በመልቀቅ አዲስ ቻሌንጅ ወይም ደግሞ አዲስ ስራን ፍለጋ እንደሚንቀሳቀሱ ተናግረዋል ማለት ነው። ስለዚህ በክሪስታል ፓላስ በኩል የኤፍኤ ካፕ እና ኮሚኒቲ ሺልድ ያሸነፈው ቡድናቸው እየተመናመነ እንደሚገኝ መናገር ይቻላል። በማንቸስተር ሲቲ በኩል ግን ምንም እንኳን በማንቸስተር ዩናይትድ በደርቢ 2-0 ሽንፈት ቢደርስባቸውና በጣም በተለይ በሙከራ አንጻር ብልጫ ቢወሰድባቸውም አሁን ግን በ6 ነጥብ ልዩነት ከአርሰናል ርቀው በመገኘታቸው አሁንም ተስፋ አላቸው። 7 ነጥብ ልዩነት ርቀው በመገኘታቸው ተስፋ አላቸው። ይህንን 7 ነጥብ ልዩነት ለማጥበብ እንግዲህ ጠንክረው እንደሚሰሩና ያሏቸውንም አዳዲስ ተጫዋቾች እንደሚጠቀሙ ነው የሚጠበቀው። ማንቸስተር ሲቲ በማንቸስተር ዩናይትድ ከተሸነፉ በኋላ አርሰናል ልዩነቱን ወደ 9 ማስፋት እድል ነበራቸው። ነገር ግን ኖቲንጋም ፎረስት ጋር ባደረጉት ጨዋታ 0-0 በመለያየታቸው ምክንያት ይህ ሳይሳካ ቀርቷል። ሴሜኒዮ ገና ከመፈረሙ በመጀመሪያዎቹ 2 ጨዋታዎች ግቦችን ማስቆጠር ችሏል እና በኤፍኤ ካፕ እና በካራባኦ ካፕ ማለት ነው። ስለዚህ ጥሩ አጀማመር ነበር ያደረገው። ስለዚህ እሱ ካሁኑ ሴትል አድርጓል ማለት መናገር ይቻላል። ማንቸስተር ዩናይትድ ላይ ጥሩ እንቅስቃሴ አድርጓል ማለት ቢከብድም ማለት ነው። ማርክ ጌሂ ደግሞ የበለጠ ለተከላካይ መስመሩ ጥንካሬን ይሰጣል ተብሎ ይጠበቃል። ማርክ ጌሂ በክረምቱ የዝውውር መስኮት ሊቨርፑል ያቀናል የሚባል ሰፊ ዘገባ ነበር። በጣም አብዛኛው ሚዲያ ሲያራግበው የነበረ መረጃ ነበር። ነገር ግን ሀሳቡን ቀይሮ ቆይቷል። ሁኔታዎች ሳይመቻቹ በመቅረታቸው ምክንያት በሁለቱ ክለቦች መካከል ስምምነት ሳይደረስ ቆይቷል። አሁን ደግሞ ማንቸስተር ሲቲ ተጫዋቹን ተረክቧል ማለት ነው። ይሄ ተጫዋች በአምበልነት ክሪስታል ፓላስን እየመራ አምና በተለይ በጣም ጥሩ እንቅስቃሴ እንዲያደርጉ ታላላቅ ቡድኖችን እንዲያሸንፉ በትልቅ ጨዋታዎች ላይ ውጤታማ መሆን እንዲችሉ ማድረግ የቻለ ተጫዋች ነው። በጣም ጠንካራ ተከላካይ ነው። ፊዚካሊ በጣም ጠንካራ ነው። ኳስ ላይም በጣም ጥሩ ብቃት አለው። ኳስን መመስረት ማቀበል ላይ በጣም በጥሩ እንቅስቃሴ መንቀሳቀስ የሚችልና ቡድንን መጥቀም የሚችል ተጫዋች እንደሆነ ማየት ይቻላል። ለእንግሊዝ ብሔራዊ ቡድንም እየተጠራ ይገኛል። በቀጣይም በዓለም ዋንጫ የቡድኑ አባል እንደሚሆን ነው የሚጠበቀው። ማንቸስተር ሲቲም ከአርሰናል ጋር ያለውን የዋንጫ ፉክክር አሁንም ነፍስ ለመዝራትና አሁንም ከውድድሩ አልወጣውም ብሎ ለመፎካከር የግድ የዚህ ተጫዋች መኖር በጣም አስፈላጊ እንደሚሆን ይጠበቃል ማለት ነው። ማርክ ጌሂ እንግዲህ ወደ ማንቸስተር ሲቲ በማምራቱ ምክንያት አሁንም ማንቸስተር ሲቲ ጠንካራ የስኳድ እንዲኖራቸው ረድቷቸዋል ማለት ነው። ተጫዋቾችን ማስፈረም እንግዲህ ሁልጊዜ የሚሰሩት ጉዳይ ነው። ፔፕ ጓርዲዮላ አንድ ቦታ ላይ ተጫዋች በሚጎልበት ጊዜ ወዲያውኑ ተጫዋችን በማስፈረም እና ክፍተትን በመሙላት ወዲያውኑ ጠንካራ ተፎካካሪ ቡድንን ለመመስረት ሁልጊዜ የሚሰሩ አሰልጣኝ ናቸው። አሁንም ወደ ሰፊው ካዝናቸው በመመልከት አሁንም ወደ ተጫዋቾችን በማስፈረም ምርጫቸው አድርጓል ማለት ነው። ይህ ሳይኒንግ ወይም ደግሞ ይህ ያስፈረሟቸው ተጫዋቾች በቀጣይ ለሚያደርጉት የዋንጫ ፉክክር ምን ያህል ይረዳቸዋል? ምን ያህልስ ከማንቸስተር ሲቲ እና በአርሰናል መካከል ያለው ልዩነት ጠቦ ወደ ዋንጫ ፉክክሩ መመለስ ከተቻለም ደግሞ ማንቸስተር ሲቲ አርሰናልን በልጦ የዋንጫ አሸናፊ መሆን ይችላል ወይ? አርሰናልስ ባለበት ቆይቶ ወይም ደግሞ ነጥብ እየጣለ ለማንቸስተር ሲቲ የክፍተትን ይሰጣሉ የሚለው ነገር በጣም አጓጊ ነው የሚሆነው። በቀጣዮቹ ሳምንታትና ወራት በጉጉት የምንጠብቀው ይሆናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ፣ ላይክ እና ኮሜንት ማድረግ አትርሱ። ቴንክ ዩ